ካልከኝ ሶዋት ለምን ሲባል ከራሳቸው አይደለም የሚሰጡት እነዚህ ሰዎች እያስተባበሩ ነው። የዛን ያህል ደግ ልብ ያለው ስራውን እየሰራ ገንዘቡን ይሰጣል። ላይክ እንደ ፍራኦል ደግሞ በዝርዝር ያወጣቸው ነገሮች አሉ። እኔም ትላንት ደረሰኛ አምጣ ብዬ ነበር። የማረገው ማስተካከያ ዮኒ ማኛ ልኬለታለሁ ካለ አላከልኝም ብሎ ቪዲዮ ይስራ። ለኔ መች ነው ልከልኝ የምታውቀው ይበል። እኔ እኮ የላከልኝ በዚህ አግባብ ነው ብሎ ያንሳ። ምንድነው እርዳታ ላይ ሚስ አንደርስታንዲንግ አለ፣ ጤናማነቱን የሳተ አግባብ አለ። እኔ ያስማማኛል። ቢጣራና ፈርዘር አውተንቲኬት ቢደረግ እንደሚክ ያለ የሚያምን አለያም ደግሞ በማስረጃ የሚገደድ ብዙ ሰው አለ የሚል እምነት አለኝ። ሌሎችም እድል ዮኒዬ። እሺ ኮይን እስቲ የምትይውን እንስማ። ሰላም እንዴት ናችሁ? ዮኒዬ ታዲያ ሰላም እግዚአብሔር ይመስገን። ትላንትናም ሳዳምጥ ነበር፣ ትላንትና ነው መሰለኝ። እና ይሄ ብዙ ሰው ስለ እርዳታ ያለውን አመለካከት መጠየቁ ጥሩ ነው። ማንንም ሰው የማንንም ሰው ውስጥ ያውቃል ብዬ መናገር አልችልም። ምክንያቱም በእርዳታም ላይ ሰርቻለሁ ማለት ሰርቻለሁ ስለ እኔ መማር ጓደኛዬ ስለማውቃት ብቻ አይደለም፣ አብሬ ሰርቻለሁ። ዜሌን የራሴን ዜል ተጠቅሜ ነው የምልህ፣ ከመስጠትም አልፌ ማለት ነው። እርዳታዎች ላይ ብትሉ እንዲነገር አልፈልግም። ብዙ ጊዜ ዮኒ ያውቃል። በጣም ወተን በሚሊየን ብለን ባወራው እችላለሁ እኔም እንደሌላ ሰው ያን ያክል ተሳትፍ ያለው ማለት ነው። ፍራኦል ከሚባለው ወንድም ጋር ብዙ ጊዜ በእርዳታ ላይ እንደውም እኛ ስንሰጥ የኛ ገንዘብ እንደ ብር አይቆጥረውም። አንዳንዴ ካናትህም የሚሰጥበት ጊዜ አለ። እሱ ፍላጎቱ ነው ማለት እሱን ልቃወመው አይደለም። ግን አንዳንዴ እንደ ሃይማኖትም አንድ እጄ አየው ይባላል። ፊት ለፊት ካልሰጠ ለተቸገረ ሰው የምትሰጠው እርዳታን ብዙ ጊዜ ባታወራው በቃ አውጥተህ ስትሰጠው፣ እኔ ማምነው አንድ ነገር ምን አለ መሰል፣ ማንም ሰጠው አልሰጠው ይብላው ሲፈልግ ብዬ የማምንበት ጊዜ አለ። አንዳንዴ እርዳታ ስረዳ ዮኒዬ ለምን እንደሆነ ታውቃለህ? ከኔ ወጥቷል። ለዛ ሰው አዝኜ አልቅሼ ነው የምሰጠው ብዬ ነው ማምነው። ሁሌ በሚኪ ጋር ረድቻለሁ። ሚኪ ያውቃል፣ ባብነት በሁሉ ግን እስከማምንበት ድረስ ያደርሱልኛል ብዬ አምኛቸው ነው ማረገው። ያደርሳሉ። ከዛ በላይ መሄድ አልፈልግም። ጥያቄው ምን መሰለሽ? ጥያቄው ምን መሰለሽ? አንዳንዱ የታል የረዳው ብሎ ደግሞ ይጠይቃል። የት ነው የረዳው? ማኝ መለሳለሁ። አንዴ ስልክ ገብቶብኝ። እሺ ምንድነው መሰለሽ? አንዳንዱ አሁን መች ረዳሽ፣ መች እንዲያደርግሽ ምናምን ብለው ለሚጠይቁ ሰዎች አንዳንዱ መልስ ይሰጡበታል። ግን ሁሉም እያልኩ ልንገር። ግን አሁን መማር ምሳሌ ልውሰድልህ። እኔ እንግዲህ አብሬት ከሰራሁት ታክስ የከፈልኩበት ጊዜ አለ። ረጂው ተረድቶ እኔ ውስጥ ገብቶ እኔ ለመንግስት ታክስ ከፍዬበታለሁ። ገብተዋል። ሰው ይሄን እንኳን እቺ ልጅ አልፋ ነው የምልህ። አንዳንዴ ቢቀርብሽስ እኔ ልክ ቅድም አንተ እንዳልከው ብያታለሁ። ምንም እንደማትጠቀም ካላትም ስለምሰጥም፣ አንቺ ግን እንደሌላው ለምን አትጠቀሚም? እንደ ሰው እኔ የቢዝነስ ሰው ነኝ እና አንዳንዴ ምን እላለሁ፣ ወይ ቲክታክ ላይ የሆነ ነገር አድርገሽ ጌም እንኳን መጫወት፣ እኔ በእርዳታ ስለምሰራ ይሄን እንኳን አላረግም ነው ሁሌ የምትለው። የምታናድደኝ እንደውም ፓርት አለ። ለምን እንዲያታረጊም ለምን እንዲያታረጊም ከማለት ብዙ ሰው የሚያውቀውን አንዳንድ ነገር በውስጥ የምታውቀውን ሰው ስትናገር ውጭ ሰው ሲያወራ አይ ሁሉን ሰው ማወቅ ቢችሉ የምትለው አለ። አንዳንዴ ደግሞ ተረድቶም አንዳንድ ሰው በውስጥ እኔ ዮኒ ያሳፍረኛል አረጋለሁ ብዬ ማውራትና ለዚህ ነው ማልፈልገው። አስረርታቸው እኮ ሌላ ነገር ጠይቀው የማይደሰቱብህ ሰዎች አሉ። በግል እኔ በሰው አልረዳም ብዬ እንኳን በግል አንቺን አሁን የእርዳታ ስራ ላይ ሰርተሽ ስድቦች ቢበዙብሽ በዚህ ደረጃ አንቺ እንደሰው ረጂ ነሽ እንጂ ብዙ ጊዜ እርዳታ ላይ ተሳታፊ አይደለሽ። ረጂ ግን ነሽ፣ በደንብ ነው የማውቅሽ። ስለዚህ እንደዛ ውርጅብኝ ቢደርስብሽ ኢትስ ኦኬ ብለሽ የምታልፊው ነው ወይስ ይሄን ያሰደበኝ ይሄ ነገር ይቅርብኝ ነው የምትይው? እኔ እርዳታ ላይ ከሆነ ተሰጥኦዬ ሆቢ ነው። እርዳታ ሆቢ ነው ዮኒዬ። እርዳታ ሆቢ ስለሆነ ቲክቶክ ላይ እኮ አንተ ትናገራለህ፣ ሁሌ እየሰደቡ ሁሌ አሸንፈ ወደ ላይ ትወጣለህ፣ ማንነትን ስለምታውቀው ማለት ነው። እርዳታ ላይ ሆቢ የተያዘ ነው። ለምን መሰለች? ይሄ ችግሩ ምንድን ነው? ቆይ ይሄ ከብር ጋር የተያዘ ነው።
ከብር ጋር የሚያስጠይቅሽ ነገር አለ። ይሄን ማስተዋል ያስፈልጋል። የሚያስጠይቅ ነው፣ ገንዘብ ነው፣ ሚሊየንስ የሚወጣ ገንዘብ ነው። እዚህ ጋር ጥቅም አለ፣ ትልቅ ብር አለ። ይሄን አብረሽ አርገሽ ማሳየት አለብሽ። ከብሩ ጋር ሳይገናኝ ሶሻል ሚዲያ ላይ ለምን ወጣሽ ተብሎ የሚሳደብ ከሆነ ዳስ ዲፍረንት ስቶሪ። ሶሻል ሚዲያ ላይ ለምን ወጣሽ፣ ለምን ወጣ፣ ለምን ትወጣለህ፣ እሱ ሌላ ታሪክ ነው። ግን በሚሊዮን ገንዘብ ከሚሰበሰብ ጋር ሆቢ ነው። አይ ትዘርፍ ያለች አልዘርፍም ይቅርቢ ማለቱ የከበደው ለምን ሆቢ ስለሆነ አይደለም። ለማለት ከገንዘብ ጋር ኮኔክሽን ከሌለኝ አካውንቴ እኔን ካልተጠቀሙ የራሴን አካውንት ፕሩፍ ኦፍ ኤቪደንስ የሚባላል አይደል? እዚህ ሀገር ኢፋሃበ ፕሩፍ ኦፍ ኤቪደንስ ለምንድን ነው የምፈራው? ልጠይቅሽ። እሺ እኔ ልጠይቅ። ሚኪ ለምን ከብዙዎቹ ከሁሉም ጋር ሰርቷል። ሚኪ ከሁሉም ጋር ሚኪ መጥቶ ቃል በቃል ያለውን ልዘግብሽ። በተወሰነ መልኩ ተጠቃሚ ነን፣ ስለምንጠቀም እናደርገዋለን አለ። ከሁሉም ጋር ሰርቷል። አልሰራም አትይኝም። ከእያንዳንዱ ረዳለው ከሚል ሰው ጋር ይቅርታ አሰባስባለሁ ከሚል ሰው ጋር በሙሉ ሰርቷል። ሚኪ በስነ ስርዓት ከሰራ ነገር ሁላችንም በተወሰነ ፈርቅ እንይዛለን አለ እና የተናገረው እርዳታ አብሯቸው የሰራው ልጅ ይሄን እያለ ይሄን ሚስጥር ሳያቅ ነው የተናገረው ነው የምትይ? እኔ ሚኪ አሁን ሚኪ ጋር ስትልቅ 10,000 ብር ለኪስ ውሰድ ልትለው ትችላለህ። ለራስህም አንዳንዴ እርዳታ ላይ ስትለቅ ሚኪ ይችን ደግሞ ለአንተ ያዛት ልትለው ትችላለህ። በግለሰብ በግሩፕ የሚሰበሰብ ግን አሁን እንዲህ እንደ ማህበር የሚሰበሰብ እያንዳንዱ ነገር ኤቪደንስ አለው ብዬ ነው ማስበው። እኔ ይሄ በግል አሁን እኔ ብዙ ቤት ሰርቼ አላውቅም። ስለምጠይቀኝ አብሬ ስለሰራው ስለመማር አንድ ነገር ልጠይቅሽ። አሁን ለምሳሌ የቤተ ክርስቲያኑ የገዳም ተሰበሰበ አይደል? ገዳም ይሰራ ተብሎ ተሰበሰበ። የካሊፎርኒያ ሰጥቻለሁም ሰርቻለሁ። ኦኬ። እዛ ላይ ወደዛ ስትሄድ ግን እነሱ ከፍለው ነው የላኳት ወይስ በራሷ ገንዘብ ነው የመጣችው? እኔ እስከማውቀው በራሷ ነው። ግን ስፖንሰር ስትሆን ብዙ ጊዜ መማር በራሷ እንደምትሄድ አውቃለሁ። ለምን ስፖንሰር አይሆኑሽም እላታለሁ። እኔ ራሴ አንዳንድ ቦታ ሰው እንደዚህ ይደረጋል ለምን እንዲህ እንደምልህ ታውቃለህ? እኔ የምላትን ፐርሰናሊ ነው የምልህ። አላውቅም። ማውቀውን ግን ልንገርህ ሳልፈራ። ለምንድን ነው እነሱ ማያረጉልሽ? ለምንድን ነው እነሱ ማይችሉሽ? ማንም ሰው ተጠቃሚ ስለሆነ እኔ ስራ ሳሰራ ቆይ አንዴ አንድ ነገር ልዘግብሽ። ከዚህ በፊት ስንቅ የምትባለው በጎ አድራጎት ለምሳሌ ስትወስዳቸው በስነ ስርዓት የሆቴል የትራንስፖርት ችላን የወሰደቻቸው። እኔ እሱንም ልንገርህ መማርን ስፖንሰር ሁኝልኝ ብላኝ ነበር። መማር አልሄድም። አሁን ስንቅ ብጠይቀኝ እኔ መግባት ስለማልፈልግ ነው። ራሷ እንደውም ስፖንሰር ሁኛት ለዱባዩ ማለት ነው። ፕሊስ ስፖንሰር ሁኝልኝ ብላኝ። ለምሳሌ ሰው ጠይቃኝ ነበር። ለምሳሌ ስንቅ ጠይቃኝ መማር አልሄድም አለች። መሄድ ስለማትችል በራሷ አልሄድም ብላ ቀርታለች እንጂ እሷ በግል የሆነ ያረገችውን አላቅም። አሁን የምትጠይቀኝ አልሄደችም። የዱባዩን እኔን ራሱ ስንቅ ደውላ ፕሊስ መማርን ስፖንሰር የአውሮፓውን ነው ማውራሽ። የአውሮፓውን እሷ ችላት መሄዱን አላቅም። ማላቀውን ነገር ኖ ልጅቷ መታ እንደተናገረችው ነው ማውራሽ። ልጅቷ መታ ስትናገር ገንዘቦች ተዘርፈዋል፣ እንደዚህ ሆኗል፣ ዘርፈውኛል፣ አታለውኛል ብላ ባለችበት ሰዓት መጣ ጠየኳት። እኔ ለሁለቱም የትራንስፖርት ችዬ የሆቴል ችዬ ነው ስፖንሰር ተደርገው ነው የመጡት ነው ያለችው። ግን እሱንም ደግሞ ቢቻሉ እኔ እውነት ብትጠይቀኝ ቢቻሉ ስራ ሊሰሩ ነው የሚሄዱት። ለዚህ ሀገርም ያለ ማንኛውም ሰው ቢቻል እኮ እኔ እኮ ችግር አለው እያልኩሽ አይደለም። ችግር ገባኝ እያልኩ ያለው ምንድነው? ለምሳሌ እንደዚህ አይነት ቦታ ላይ ስፖንሰር የሚያደርጉን አሉ፣ እንደዚህ የሚያደርጉን አሉ። ለምን ከለፋ ነው ከእንትኑ አንጻር ይህንን ቴኬር ያደርጉናል ማለቱ ምንድን ነው? ከባድ ነገሩ ነው የኔ ጥያቄ። ምንም ነገር 5 ሳንቲ አናቅም እኮ ነው አሁን የሰማ ነው። there's nothing ምንም ይህን ያህል ዓመት ስንሰራ እየተሰደብን ይህን ያህል በሚሊዮን እንትን ስንል በሚሊዮን ደረጃ በታማኝነት 1 74 ሳንቲም ሳንነካ
ነው የተደረገው። የተጠቀምነው ነገር የለም ነው። ይህን ታምኘዋለሽ? እኔ እንግዲህ በማውቀው ሰው ልናገር እችላለሁ፣ በማላውቀው ሰው አልና ነው ሲሪየስሊ ሆኔ እንደ ሻማ እየቀለጡ